ርትት ላይ ህግ አውጥተናል። አንድ ልጅ ተወልዶ ስጋን መብላት ሲጀምር ወይም በሾርባ መልክም ይሁን በምንም የበሬ ስጋ መብላት ከጀመረ አንስቶ እስከ 7 ዓመቱ ድረስ እንዳትሰጡት ብለሽ በያቸው። ስጋው የበሬ ስጋ ይቅርበት ብለሽ ንገሪያቸው። የበግ ስጋ ወይም አሳ ወይም የዶሮ ስጋ ይሻላል። የበሬ ስጋ እንዳታበሉት ብለሽ ባያቸው። ያው ወደፊት ደግሞ እድሜውን ደግሞ እያሻሻለው ይመጣል። ማን በዚህ ሙከራ እያደረግን ነው የምንመጣው። በአንድ ህዝቡን እንግዲህ ጃስ ማለት ጥሩ አይደለምና አራ ክትፎ ልከለኪን ነው እንዴ? አራ ልጄ ክትፎ ይወዳል እንዴት ላደርገው ነው? በቃ ነገርኳችሁ። ልጃችሁ ተወልዶ የስጋን ነገር ማጣጣም እንግዲህ ይሄም ደግሞ አንዱ ምንድነው እናት ጡት ስታጠባ ራሱ ይሄ ነገር የተከለከለ ነው ማለት ነው። የበሬ ስጋ ስለምታጠባ የተከለከለ ነው ማለት ነው። ለልጁ ብቻ ቀርቦለት በሳህን የሚበላ ብቻ ሳይሆን ጡት የምታጠባ እናት የበሬ ስጋ ማቆም አለባት። ለምንድነው የሚባለው? እንደም ወደፊት መጣበታለሁ እንደወረ ስንቱን ነገር እንደምዳብሰው ማልገባበት ርዕስ የለኝም አልኳችሁ እኮ። ሌላው አውሬው በገባበት መንገድ ሁሉ ነው የምገባው። ያ ስጦታዬ ነው፣ ጸጋዬ ነው።